ወሳፕ ጋይሶች ተመልሰን መተናል። ረጅም ጊዜ ዩቲዩብ ላይ ቪዲዮ ሰርቼ አላውቅም ነበር። ዛሬ ደግሞ አደገኛ ስፔሻል የሆነ ቪዲዮ ነው ይዤላችሁ መጣሁት እና ደግሞ እንግዲህ ይዤላችሁ መጥቻለሁ። ነይ እስቲ ነይ አያቻት ይቺን የመሰለሽ ቆንጂ የአርሰናል ደጋፊ ነች። ባይዘዊ አርሰናል ዋንጫ በልተው እያበዱ ነው በደስታ ፈተና ጨርሳ አሁን አብሬሽ ቪዲዮ ሰራለሁ ምናምን ብዬ ነበርና አሁን ዛሬ ቪዲዮ ልንሰራ ነው እና ዛሬ ቪዲዮ የምንሰራው ማለት ነው ከልጄ ጋር ምንድነው የምንሰራው የድሮች እኔ በልጅነቴ የምጠቀምባቸው የነበሩትን ኬኮች ምናምን ፍራፍሬዎች ወይም ደግሞ ከረሜላዎች ማስቲኮች ምናምን አስሞክራታለሁ ብዬ ያሰብኩት ማለት ነው። አካት ምናምን ነበረ እንደነ አካት ሾላ ምናምን ነበር። እነሱ አሁን የሉም ጭራሽ ፈልጌ ያጥቻለሁ። ጀላቲም እንደሆነ ታውቂያለሽ? ጀላቲ የሚባል በረዶ ነበር በእኛ ጊዜ። እንዳሁኑ በላስቲክ ሳይሆን ድሮ በሸንበቆ የሚሰራ ነበር። እሱን ሰርተን እንቀምሳለን። እና ናና ከረሜላ ምናምን የሚባሉ ነበሩ። አሁን ደስታ ከረሜላ ምናምን ስለጠፉ ናና ከረሜላ፣ ጠጠር ማስቲካ፣ ዲንግ ማስቲካ ዲንግ ታውቃለች መሰለኝ። ጠጠር ማስቲካ ምናምን አስሞክራታለሁ እና እስኪ አስተያየቷን እንሰማለን ማለት ነው። የ90ዎቹ ልጆች ያደግንባቸውን የ2000ዎቹ ልጆች ማለት ነው ምን ይላሉ ምን ያስባሉ የሚለውን እናያለን አብረን። አርሰናል ደጋፊ በደስታ ልትሞት ነው። ቪዲዮ አሰርቻት አላውቅም ነበር እና ዛሬ መጀመሪያ ጊዜዋ ነው። ይኸው እየሄድን ነው ሱቁ ጋር እንገናኝ። ማን ይመቻችሁ። አንድ ዲላ መጣን። አርሰናል አሁን ከፓሪስ ሰን ጀርመን ጋር አንድ ጨዋታ ይቀረዋል እና ሁለቱንም ዋንጫ ለማስገባት ያለው የመጨረሻው ድል ይሄ ብቻ ነው እና ምን ልቀጣን ያልኳት እኔ ከተሸነፍኩኝ ማለት ነው አብረን ሌላ ቪዲዮ እንሰራለን፣ ምግብ አሰራር ምናምን ብለን ምርጥ ቪዲዮ እንሰራለን። እሷ ከተሸነፈች ደግሞ አርሰናል ከተሸነፈ ምን ታደርጊያለሽ? ለምፈልገው ነገር ሰጣለሁ። ምን ትሰጪኛለሽ? እኮ አርሰናል ከተሸነፈ ምን አለኝ እኔ? ምን ታደርጊያለሽ? እኔ ምን አደርጋለሁ መሰለኝ? 5 ብር ትቀጫለሽ። በቃ እኔ 5 ብር አነሳ። ኧረ ባለሀብት እኔ ባለሀብትሽ ስንት ብር? 100 ብር አለሽ? እሺ በቃ አስይዘናል። እኔ ደግሞ በቃ የምወስድሽን አታውቂም። እንደውም ሰርፕራይዝ ነው የማደርግልሽ ካሸነፈ እንዲያሸንፍ ጸልይ። እሱችን እኔ ማን ነው አሁን ቪዲዮ ገዝተን ምናምን እየመጣን ነው እቃዎቹን። ይኸው እሷም እዚህ ጋር ይዛለች እና ቪዲዮን አቆምኩት። በቃ ደንግጬ ማን ነው ሰው እንዳለ ካሜራ ይዘ ምናምን ስነ እኛ ላይ ነው የሚያፈጠውና በዛ ደግሞ ቁማር እያስተማርኳት ነበር እንደሰማችሁት። በአርሰናል አስይዘናል። እኔም ማድረግላይሽን አታውቂ ምናምን ብያታለሁ። አርሰናል ካሸነፈ እንዲያሸንፍ ጸልዩ። እንግዲህ ማን ያሸንፋል የናንተንም ኮሜንት ላይ ያሰውኩን። ከዛ ደግሞ አሁን ምን ልናደርግ ነው መሰላችሁ? ጆልጆስ ገዝተናል በረዶ ለመስራት። አሁን እንደዚህ አይነት በረዶች እንጂ አሉት ማለት ነው እንደ ድሮ ይሄ በሸንበቆ የሚሸጠው ጀላቲ በእርግጠኝነት ብዙዎቹ የሚያውቁት አይመስለኝም። ወይ እኔ እንጃ የቄራ ልጅ ምናምን ካሉናችሁ የምታውቁት አይመስለኝም ብዙዎቹ ስለማያውቁት ማለት በላስቲክ የሚሸጠው ሳይሆን በሸንበቆ የሚሸጠውና አሁን ሸንበቆ ከሰው አጥር ላይ ልንሰርቅ ነው። እዚህ ጋር ይኸው ከሰው ግቢ አጥር ላይ ሸንበቆ ልሰርቅ ነው። ከዚህ መጮኻቸው አይቀርም ግን እስኪ መጡ ይምጣ። ነይ እንኪያዥ አንድ ሸንበቆ ልውሰድ ዝም ብዬና ሰብሪ። ያው እንግዲህ ሸንበቆ ሰርቀናል። ያው ከሰው ግቢ ላይ ነው። ብዙ ትምህርት እየሰጠዋል እዚህ ጋር ልጅቷ። ይኸው እንደምታዩት ሸንበቋችንን ሰነጣጥቀናል። ይሄኛው በቃ የማያስፈልግም። የምታስፈልገን ይቺ ብቻ ነች። ለዚች ነው ሁሉ ነገር ማለት ነው። እስቲ እንውረድ እና ደግሞ እንስራው አይደለ? ጎግተሻል? እሺ እቤት ደርሰናል። እሺ እና ያው የሚያስፈልጉን ገዝተን የመጣ ነው እናሳያችሁ። እዚህ ጋር ያው ጆልጆስ አለ። በዚህ በረዶ ነው የሚሰራው። ያው አሁን ከቻለን አሁን ካልሆነ ካልደረቀልን ቶሎ ነገር ከዛ ቶንሲል ብትታመም እኔ የለሁበትም። እኔ አይመለከተኝም ምንም ነገር ማለት ነው። ቶንሲል ብትታመም እኔ ከቤት ብጠፋ ነው ለአንድ ለ3 ቀን ማለት ነው። እዚህ ጋር ደግሞ ይሄ ዮዮ ጁስ ይዘናል ማለት ነው። ዮዮ አይደል? ዮዮ አይደለም ይሄ ዮዮ ነው የሚመስለው ግን ጎሚ ነው የሚለው አይገርምም? ዮዮ ነው የሚመስለው ጎሚ አይ ዶንት ኖ ፕሮናውንስ እንደምታደርጉት አድርጉት አላውቅም። እሱን ይዘናል። እዚህ ጋር ደግሞ አታውቅም ብዬ ናና ከረሜላ ምናምን እነዚህ በእኛ ዘመን ልደት ምናምን የሚከበርባቸው የነበሩትን ገዝተን ነበርና ከሱቁ ስንቀበል አረ እነዚህን እኮ አውቃቸዋለሁ ምናምን አለች። ለካ ኢትዮጵያ ውስጥ ምንም ነገር እኛ ብቻ ያልተለወጥን ይመስለኝ ነበር። ለካ ምንም ነገር አልተለወጠም እና ታውቃቸዋለች። ግን ያው ባይስቲል በእኛ ዘመን እነዚህ ልደት ምናምን ማድመቂያዎች ነበሩ እና እስኪ ላስሞክራት እሷንም ማዘርንም ብዬ ወበላ አሞክሪም አንቺ ነይ ከረሜላ ነው
ናና ከረሜላ ይሄ ገሬ ነው። ቁጭ ወይ ጠጋቤላት ወደዚህ። እነዚህ በልጅነታችን ልደት ምናምን የሚከበርባቸው ይሄንን ታስታውሱት እንደሆነ አላውቅም። ይሄን ከረሜላ መድኃኒት ነው የሚመስለው እና እስቲ ውብላ ታውቃለች፣ በጸጋም ታውቋለች። እና በአንድ ትንፋሽ ኪኒን ነው። ድሮ እንደዚህ ነው እኮ የሚመስለው፣ ምንም አልተለወጠም። ይኸው እንደዚህ ስንት ነበር ማለት እንዴት እንደማሳያቸው ማካፈያ ያለው በፊት የለው አራለው። እስቲ ይታያል መሰለኝ። አሁን ጥላውን እንዴት ነው ይታያል? አቃ ይሄ እንደብሎ እንዴ እና እኔ እየጠበቃችሁ ነበር እንዴ? አይ ወደ ነው የምጨርሰው። እዚህ ጋር ደግሞ ይሄም አለ ማስቲካዎቹ፣ እነዚህ ጠጠር ማስቲካ የሚባሉ ስማቸው ጠፋል። ይኸው እዚህ ጋር ደግሞ እንደምትመለከቱት ጠጠር ማስቲካዎች፣ እነዚህ ድሮ ህፃኑኝ ማን ነው እጅግ በጣም ከምነግራችሁ በላይ 5 ሳንቲም መሰለኝ አይደለ? በእኛ ሰዓት ናና ከረሜሎ ስንት ነበረ? 8 ሳንቲም ናና እኔ ስገዛ ማለት ልጁኛ አይደለም ሙሉ ለሙሉ እኔ ስገዛ ናና ከረሜላ፣ እነዚህ ናና ማስቲኮች እኔ ህፃኑኝ በጣም ስለምወዳቸው እርግጠኛ ነበርኩኝ ማን ነው 1 ብር ተሰጥቶኝ ቤት ራሴን እንደ ሀብታም አይቼ ናና ማስቲካና ደስታ ከረሜላ የሚባል ነበር። አሁን ጭራሽ ደስታ ከረሜላ የሚባል ነገር የለም። አጥቼ ነው። ዲንግ ማስቲካ አለ ግን አልቆ ነበር እንዳጋጣሚና ስላላገኘሁት ነው። ይሄ ጁሱ ደግሞ ማን ነው ይሄንን ለማስታወስ ቢሆንም ግን ምን ነበረ መሰላችሁ በእኛ ዘመን ዮዮ ሆኖ በካርቶን ትዝ ይሻል ብላ ቃሉት በመማር ሰዓት ቤቢ አሚና ይሄ ጠጠር ማስቲካ በእኛ ጊዜ የ5 ነበር የምንገዛው። የ5 እኔ በ5 ሳንቲም አንድ ላይ ነው የደረስኩት። አሁን 2 ብር ነው አንዱ 2 ብር ነው። አሁን 5 10 ብር ማለት ነው። እንትን ምንድነው ናና ከረሜላ ደግሞ በእኛ እኔ በምገዛ ሰዓት እኔ ራሴን ችዬ ሱቅ ሄጄ በምገዛ ሰዓት 8 ሳንቲም ነበረ። አሁን እሱም 2 ብር ነው። አንዱ 2 ብር ነው። በእኛ ጊዜ ደግሞ የ5 ሳንቲም 2 ይሄ 5 ብር ነው። 5 ብር ነው አይገዛም ነው 10 ብር ዋጋ ነው የገዛን። ይሄንኛው 10 ብር እና ያኔ የነበረው ጁስ ደግሞ ማን ባለ 3 ማዕዘኗ ካርቶኗ ጁስ ዮዮ ትዝ የምትላችሁ ከሆነ አላውቅም። ቄራ አካባቢ ምናምን በጣም ፌመስ ነበረች። ብዙ ሰው አላውቅም ስለሚለኝ ማለት ነው ቄራ አካባቢ የምለው ለዛ ነው። ቄራ አካባቢ ላይ ቃሊዮት ትምህርት ቤት በመማር ሰዓት እሱ ስንት ብር ነበረ? 1 ብር ከምናምን ነበረ። እኔ ትዝ በሚለኝ ሰዓት ምናልባት ልጁኛ አላውቅም 1 ብር ከምናምን ነበር ያኛው። ከዚህ የሚታልቅ ነበር እና አሁን ይሄ ነው ያለው። ይሄ እናንተ ትጠጫልሻ ይሄን ሞክሩት። እኔ አይመቸኝም፣ ይሄ ደስ አይልም ሙላ ማለት ነው። እኔ ጭራሽ በረዶ አድርገን በረዶ አድርገን ሞክረው ብለዋል። ይሄ በረዶ ይሆናል ማለት ነው። እና እዚህ ጋር ምን አለ ሌላ ጆሊ ጁስ። ይሄ ራሱ ጆሊ ጁስ አይደለም በነገራችን ላይ ምንድነው የሚለው 7 ዴይ ነው የሚለው። ጆሊ ጁስ የሚባል ነበረ። ጆሊ ጁስ የሚባል 8 ሳንቲም ማለት 8 ሳንቲም። እኔም ስገዛ 8 ሳንቲም ነበረ። ግን አሁን ስሙን የለች ስሙኒ የለችም። አሁን ይሄ ጆሊ ጁስ ስንት ብር ይመስላል? ገምቼ 15 ብር። ጆሊ ጁስ አይደለም፣ ጆሊ ጁስ የሚመስል ነገር ነው። ጆሊ ጁስ ትክክለኛ ጆሊ ጁስ የሚባል ነበር። አሁን ጠፍቷል እሱ። ፋንታ ራሱ የድሮ ፋንታ የለም። አሁን ቢጫ ነገር ነው የድሮ። ወይ ትክክለኛ አናናስማ ነው። ይሄ ምንድን ነው? ብርቱካን የሚመስለው ትክክለኛ ብርቱካን ጣዕም ያለው እሱም ፋንታም እሱኛውም የለም። ምንም ነገር የለም። አብዛኛው ልሰራበት ያሰብኩት ነገር የለም። ባይገርምሽ ምን አስቤ ነበር? አካት ምናምን እነዚህ ሾላ ምናምን እየገዛንም የሉም ጭራሽ። ትምህርት ቤት ምናምን አካባቢ የምንገዛባቸው ነገሮች የሉም። እና ይሄንን ደግሞ በረዶ እንሰራለን። አሁን ከዚች ጋር በረዶ ጀላቴ አታውቅም። ይሄ የዚህ የደረቀውን ነው የምታውቀው፣ ወይም ደግሞ የፕላስቲኩን በጆሊ ጁስ የተሰራውን ነው እንጂ ትዝ ይላቸዋል በሸንበቆ እንደዚህ በሸንበቆ የመጠጠ ካለ እኔ ቤት ይሰራ ነበር። እኔ መጥቻለሁ እንዴ በአግባቡ። እሱ ደግሞ ባይገርማችሁ ያኔ 10 ሳንቲም ነበረ። እንትን በምንድነው በሸንበቆ የሚሰራው ማለት ነው። አሁን እሱን እንሰራለን ከዚህ ቀጥሎ። በእኛ ጊዜ ደግሞ 5 ሳንቲም የዘመን ልዩነት። በእናንተ የዘመን ልዩነት ማለት በሰማንያዎቹ በረዶ ከ10 ብር በታች የለም አሁን በዚህ ሰዓት ማለት ነው። ጀነሬሽን ልዩነት። ኦኬ እኔ በነገራችን ላይ በጀነሬሽን ከሆነ እኔ ምንድነው የሚባለው ጂንሲ አይደለም አለ አሁን ስም ወጥቶልናል። እኛ ጄንዚ ነን፣ እናንተ ሚላኒያ፣ እሷ ደግሞ ጄን አልፋ። ስንት ዓመትሽ ነው? 8 ዓመትሽ? 9ኛ ያዘች። ያው ጄን አልፋ ነች እሷ ማለት ነው። የ2000 ልጆች በውጮቹ። በእኛ ሀገር ካሰብን ደግሞ እኛ የመደመር ትውልድ ነን። እነሱ የመደመር ትውልድ ናቸው፣ እኛ የመበጣበጥ፣ እነሱ ደግሞ የመራገጥ። እኔ አላልኩም ማን ያለው አርሰት ታረጊው ማን ነው? ሌላ ነገር እያወራሁ ማስቲካውን አላስመጣችሁም ነበር። እና ይኸውላችሁ ሁሉም ጓግተው ማስቲካውን እያሉ ነው። ውሰዱ እስኪ ሁለት ውሰዱ። ውስጡ ባዶ ነበር ድሮ። እስኪ ትዝ ካለኝ ልክ ነው።
አይደለም አይደለም። ይኸው ድፍን ይሄኛው ሙሉ ነው። ላይቱን እስኪ እንዲስገድበው ከታያችሁ አያችሁት? ይሄኛው ሙሉ ነው። ድሮ ግን ባዶ ነበረ። አሁን ደግሞ ሞላ አድርጎታል። ለብርም ቢያደርጉት ማለት ተመስገን። በጣም የሚገርምሽ ነገር ሪዲክለስ የሆኑ ነገር ኢትዮጵያ ኢንተርፖርት መታደርጋቸው ወደ ኢትዮጵያ ምን ይመስልሻል? በጣም ቀላል ነገር ማስቲካ አረኛ ሀገር ይመረታል። ኢምፖርት እናደርጋለን። ወደ ውጭ ኖ ኢምፖርት ወደ ሀገር ውስጥ መርፌ፣ ክብሪት ሪዲክለስቲንግ ማለት ነው። በቃ ይሄ በጣም ላሊበላ ይመረታል። እኛ ሀገር በፊት ነው። በፊት እኮ ከሁሉም የቀደምን ነበር። አሁን ወደ ኋላ የቀረ ነው። ደግሞ ሌላ ምን ወደ ሀገር ውስጥ ይገባል ይመስልሽ? በጣም ሪዲክለስ ብዬ የማስበው ነገር ማለት ነው የጥርስ ስቲኪ እንዳለ ኢምፖርት ይተላል። እኛ ሀገር አይመረትም። እንዳለ ኢምፖርት ይተላል። እኛ ሀገር የሚመረት ነገር ስናሳዝን ጥርስ ስቲኪ ምንድነው? ስጋ ምናምን ከበላን በኋላ ወይም ሽሮ በልተን ምናምን ከሬስቶራንት ስንወጣ አንድ ልጅ አድርገን ነው የምንወጣው። አጥቢዋለሁ ደግሞ ቅድም ከሰው አጥር ላይ ሲሰርቃታችሁ ነበር። ይኸው አሁን ፏ ብሏል፣ ታጥቧል። ላይቱ ግን ምንም አያሳይም። እስቲ አሁን እንዴት ይታያል? አጥበነዋል። እንሰራለን። እንትን ጆሊ ውሃ አዘጋጅቻለሁ። እዚህ ጋር እንደምታዩት 2 ሊትር ነው በጥብጡት የሚለው ግን በ1 ሊትር ነው ማድረግ ወፈር እንዲል እኛ ብቻ ስለሆነ ጣጣ የለውም። ግማሽ አድርጌዋለሁ። ግን ምን ትዝ አለኝ ለነገር ነው የጠሯት እሷን ጩጬ ሆኜ በረዶ ትሰራልኝ ነበርና የሆነ ሰዓት ካንሰር ያመጣል ምናምን ተብሎ ትዝ ይላችኋል። ጆሊጆስ ይሄኛው ያው ጆሊጆስ አይደለም አለ ኧረ ምንድን ነው ካንሰር ያመጣል ተብሎ ኢንዶሚና እሱም ተከለከለን እና እሷ ካንሰር ያመጣል ብላ አልሰራም ምናምን ብላ ረዥም ጊዜ እንደውም እዚህ ቤት ተሰርቶ ያውቅም ነበር። እንቁለልጭ አሁን የራሴ ብር አለኝ ገዛው እንቁለልጭ ይነረባለ የራሴ ብር አለኝ አይደለም ያኛ ይሄ ኮላ ፍሌቨሩ እኮ ነው ኮላ አይደለም ቤብ ፍሌቨሩ ኮላ ይኸውልሽ ኮላ ምንድን ነው ኮካ ምንድን ነው ኮካ ኮላ አይ ይሄ ኮላ የሚባለው ኮላ ጣዕም አለው። ይሄ ነው ኮላ በጣም ይላል። አረ የምር ቤቢ ምን ሆነ ነው? በለስ ካላችሁ ድረስ ግዙና ማን በልታችሁ ይሄኛው መጥፎ ነው ይባላል ነገር እንዳለ አይደል? እስኪ ይሄ ነው አድማጭ የሚያይ አስተያየት ይስጥበት በኮሜንት ላይ። ይሄና ኢንዶሚ ተከለከለም። ይሄን አስተያየት ሰጡበት ኮሜንት ላይ ጻፉልን። ብሬን ይጭነቀው ኮሜንት አታረገው። ለምን ይኸውልሽ ስሚ አዳምጪ። ካንሰር በአንድ ቀን አይመጣም። በጣም ወረደ ግን ሆነም ቀረ ኮሜንት ላይ እሺ ተጠቀሙ። ኢንዶሚና ይሄ ያመጣል አይመጣ የታሸጉ ነገሮች ይሄ ኮሜንት ላይ ጻፉልን። በሚቀጥለው እንደውም በኢንዶሚ ነው ኮሜንት ላይ አለ ኢንዶሚ እየሰራን እና በእንቁላል ምናምን እንዴት አድርገን እንደምንሰራ አሁን እንትኑን ገንጥየዋለሁ። ስፖንሰር ስላልተደረግን በውሃው ስሙ እንዳናሳየው ገንጥየዋለሁ። ይቺ ነች ውሃ በጣም ትንሽ ነው ያደረኩባት እና እንበጣበጣለን። ያዥ ትበጣብቻች እሺ ጆሊጆሱን እንዳልኳችሁ ነው። ብር ካላችሁ ማን ነው መሞት መብታችሁ ነው። ግዙና ያው ለዚህ ከዛ ብዙ ትንሽ ነው ለ2 ሊትር የሚሆን ስለሆነ ባንዴ ነው የጠቆሩ ገና ከመግባቱ በጣም እንዴት አይበጠበጥም። ብዙ አይዋሃድም አካል በለዚህ ይኸው እዚህ ጋር ራሱ ቀርቷል። ላዩ ላይ ታችሁታል። ከለሩን ትክክለኛው ከለሩ ዱቄቱ ላይ ላይ አናቷ ልበላት ያው እንግዲህ በቃ እሺ። ያው አሁን ደግሞ ማን ነው እነሱ እዚህ ጋር ሸምበቆ ምናምን አዘጋጅተናል። ሊውጁጂሱም እዚህ ጋር የሚሆን ማዘር በጥብጠዋለች እንደምታዩት። እሺ ቀጃው ጠይቂኝ። አሸንፎኛል። ይሄው እየሰራሁለት ነው። በረዶ ቤት ነው የሚገባው። ከዛ ዛሬ ከደረሰ ደረሰ፣ ካልደረሰ እርግጠኛ ነሽ? አዎ። ከዛ እንሞክረዋለን። ከታችሁ እንጂ ውስጥ እንዲሆን እኮ ነው በሸምበቆ ለመያዣ። ቆይ እናሳይሻለን። ቆይ ውስጥ ከገባ በኋላ እናስተካክለዋለን። በጣም አትሙ እንዳይደፋ ውስጥ ድረስ። ለነገሩ እንትን ይላል ለካ 3ኛውን ሙዩ እንጂ ከዚህ ቀንስለታ። ለምን አረብስ መንፉታት አይደለም እንትን ይላል በረዶ ሲሆን ከፍ ይላል እኮ ገባኝ እሱ። እስኪ አንቺ ደግሞ ቅጭ። ያው በግድ አሰርቻችኋለሁ እንደምታዩት እንደኔ ነው። በቃ ግግም ማለት ብር እስካላችሁ ድረስ ማንንም እንዳሰሙ ለመሞትም ቢሆን ማለት ነው። በፈቃደኝነት ማለት ነው። ካንሰር ያስይዛል ስለሚሉ ነው።
እሺ እንደዚህ አስገብቱ። ግን እንደዚህ ነው መግባት ያለበት። አሁን እንትን አይደለም ሸምበቆቹ ተንሳፈፉ። አይ በኋላ ነው ትንሽ ቆይ ተመተን በደንብ እናስገባዋለን። ከላይ መሳፈፍ ሲጀምር ታይ ትክክል ነኝ እንዴ? ተንሳፈፉ እኮ ወደታች እንደሷ አድርጊያችሁ ከቂጡ ጋር ሲይዛችሁ ቢሆነ ነገር እንጂ ከዛ በኋላ የዘንድሮ ምንድነው የሚባለው ሸምበቆ ኑሮ ከብዶታል መሰለኝ እየተንሳፈፈ ነው በቀላሉ። ይሄ በረዶ ቤታችን ደግሞ ከታች በኩል ነው ያለው። ለዛ ነው እሺ እንደተነጋገርነው ማለት ነው። አርሰናል ዋንጫ ከበላ ሁለቱንም ዋንጫ ከበላ ፕሪሚየር ሊግንም ቻምፒዮንስ ሊግንም ከበላ ምንም የሚደረግልሽን አታውቂም። ሰርፕራይዝ ነው እና ቪዲዮ ቀርጸን እንፖስትላችኋለን። እሷ ደግሞ ሀብታም ነኝ ብላ 100 ብር እሰጥሃለሁ ብላለች። የምር በጣም ምን ማለት ነው? 5 ብር ይሁንልሽ 5 ብር ስጭኛለሽ እላታለሁ። 5 ብር አነሰ ምናምን አንተ የዘጠናዎቹ ልጅ ደሃ ነህ ምናምን ብላ 100 ብር አደረገችልኝ። 100 ብር ሰጠኛለች። በ100 ብሩ ራሷን ጋብዛታለሁ። ምን ኢንዶሚ አይደለ? አዎ ደፋር። እሺ ብቻ እናያለን። እስኪ አርሰናል ይበላል አይበላም ዋንጫው እና በረዶ ሲያልቅ ደግሞ ቪዲዮ ይዘንላችሁ እንመጣለን። ለአሁን እኛ እናቋርጠው ነው እንደናንተ ቀጥሎ ያለው ቪዲዮ ነው። አርሰናል ይበላል አይበላም አሁን ደግሞ ማለት ነው አስገባብተናል ምናምን ነገር ሞክረናል። የሚሞክረውን በሚቀጥለው ደግሞ እንደምፈልግልሽ ታውቂያለሽ። ቄራ መሀል ቄራም ገብቼ በምፈልግ አካት ታውቂያለሽ። አካት አንቺስ አቆሎ እንደዚህ የሚቀጣው አይደለም። አካት ማለት በጣም ጠንካራ እሷም አታውቀውም። ሚላኒያዎችም አያውቁትም። ጄንዚ ብቻ ነው ወይ በድንጋይ ቀጥቅጠን ደግሞ ከላይ ግጠሽ ትግጪና ከዛ ደግሞ ቀለበት ትሰሪያለሽ። እሱም ደግሞ በብርጭቆ ወረቀት በእንትን ትፈቂና ቀለበት ሰርተሽ ሲጨርሺ ደግሞ እኔ ያስታውስ ጋባ የሚባለው ነው። ጋባም እሱም የለም። እሱንም እፈልጋለሁ። እሱን እስኪ የምታውቁ ሰዎች ኮሜንት ላይ ያሳውቁልን። ቄራ አካባቢ መኖሪያው ቀጨኔና ሳሪስ እንዳልኩን ደግሞ ቄራ መርካቶ የሚገኘው ጋባ መርካቶም የለም እባክሽ በዚህ ሰዓት ይመስለኛል። ጋባ ብዙ ሰው የሚያውቁል የለም። ጋባ አስተጋልሽ አንቺ አታውቂማ? በቃ ተገላግለሽ ምንድን ነው የጠጠር ማስቲካ ጥቅም ይሄ ነው። እና አሁን ይቺ ተርፋለች። በጣም ወፍራም ነው፣ ከምነግራችሁ በላይ ወፍራም ነው። ዳርክን አይታችሁ ተጭራሽ ውስጡ ምንም ነገር አይታይም። አይ ቲንክ እንትን ከኮካውላ ጠቁሯል። እና ይሄንን ማንም አይጠጣም። ምን ብቻ ካንሰር አለው። አንቺ ይሄ አራራ ጨራሽ ምን ነው የምጠጣው? ሙሉ ለሙሉ ትቀልጃለሽ። እስኪ አራ ያዴም ስኳር ብቻ ነው። ካንሰር አልነበረም እንዴ? ምናችሁ ነው አሁን ሁሉም መጠጣ ፈለገ። ካንሰር አሉ እያሉ ነበር ከትንሽ ጊዜ በፊት። በጣም ወፍሯል። አንቺ አይሆንም ተጣጣ ደግሞ በኋላ እሷ መቁረጥ የለባትም ማለት ታናሽ ነሽ። ሁሉም ታናሽ ስለሆንሽ አይዞሽ። እንግዲህ ታናሽ እስኪመጣ ድረስ እንዴት አያችኋት ይቺ ልጅ? በሚቀጥለው አሁን አርሴናል ምን አልኳት? መንገድ ላይ እየሄድን አርሴናል አሁን ከፒኤስጂ ጋር ጨዋታ አለው። ሁለተኛ ዋንጫ ከበላ ማድረግልሽን አታውቂም። እና ቪዲዮ ቀርጸን ፖስቷል። እዚህ ጋር አሁን በረዶ ደርሷል። ከ1 ሰዓት በኋላ ተመልሰናል። የምርም ደርሷል። እንደውም እስካሁን አይደርስም ብዬ እያሰብኩ ነበር። እስከ አንሹ አንደኛው ነሽ ያለኛው ይኸው ደርሷል። ሁሉም ይኸው አሳዩ። ያው ይሄንን ነው በረዶ ነው። እንደዚህ ወደ ጎን ስታዞሩት ይወጣል ማለት ነው በቀላሉ። ሲኒሌን የሰራ ነው። ድሮ የሚሰራው ግን በሆነ ጠርሙስ ነገር ነበረ። ጠርሙስ ይኸው ውሃ ነው ደግሞ ውስጡ እንጂ በእናትሽ ታውቆኝ ነበር። ውሃ ነው ውስጡ። በቫዝሊን ዕቃ ሳይሆን እንትን በቫዝሊን ዕቃ ኧረ እንትን ነበረ የሆነ ጠርሙስ ሱቅ ላይ ሲሸጥ ጠርሙስ ነገር ነበረ። ትዝ ይለኛል። ይኸው እንደዚህ በረዶ ቀብተሽ ታውቂያለሽ? ይሄንን ያልኩሽ እኛ 90ዎቹ ልጆች በጣም ነው የሚበርደው። ኃይለኛ ዝናብ እየዘነበ ነው። እንትን ምንድነው ኃይለኛ ዝናብ እየዘነበ ነው። ቶንሲል ብትታመሚ እኔ አይደለሁም እሺ፣ እኔ ተጠያቂ አይደለሁም። ማሳከም ብቻ ነው። ኧረ ጭራሽ የለሁበትም። ምን አይመለከኝ ከውስጡ ጠጃ እንቺ በስመ አብ እንዴት እንደሚጣፍጥ ደግሞ በጣም እኔ በስተርጅና እኔም በስተርጅና በረዶ አቂቴ በረዶ የመጃጃል ይላል። ምን ችግር አለው? አንዳንዴ እኮ ያስፈልጋል። ያንተ ወደ ብሮክተና ይንገራሽ ኮስቷል። ኧረ በስመ አብ እኔ ነኝ የምታመመው መሰለኝ። ገና ከሆኑ መንተባተም ጀምሬያለሁ። የፈሳ ያንቺ ደርቋል በጣም ለዛ ነው። ውስጡ ባዶ ነው ጋይሶች። እንዴት እንደማሳያችሁ አላውቅም። አይታችሁታል? ውስጡ ውሃ ነው ያለው። ታዲያ ነው የደረቀው። ከውስጥ አልደረቀም። ችግር የለውም።
ቀዝቃዛ ነገራችን ደግሞ እኮ ጥርሷን አበላሽተው በጣፋጭ ነገር ለዛ ነው ነክሸው ውስጡ ባዶ ነው። አይታችሁታል? ውሃ አለው ውስጥ አይታችሁ ምን ነው ቀዘቀዘሻታ? ለምን ተቀየማ? አሁን በለው ፋራ ቀዝቃዛ ነገራችን ሚቺኛዋ ቀዝቃዛ ነገራችን ጥርሷን ጨርሷለች። አንቺ ነሽ የጥርሴ እንጂ ሲጃጃል ቀይፈጃ በቃ እንዲህ ነው እንጂ መጃጃል ካለ ብቻ መጃጃል ነው። ሁለተኛ አብራችሁን ቪዲዮ ሰሩና ደግሞ የሚቀጥለው በበሱ እንሰራለን። እሺ ድሮ በበሱ ቡጭቅ ያርጉ በበሱ በረዱ አልበላም። በበሱ በረዱ ይደረጋል እንዴ? በሱ ብቻ ቦጭ ይደረግና በሙዝ ብቻ ነው የሌለው። ከዛ በአቮካዶ አለ በአቮካዶ አለ ምናምን በረዱ። ከዛ ምን ይደረጋል? በሱ ቦጭ ይደረግና ከበሱ ከተመታ በኋላ ልክ እንደዚህ ይሰራል። ይሄም አለ ይሄኛውም አለ። ዝናብ ስለሚጥል በበረዶ ነው። አንድየውም ቶንሲል ከታመም በደንብ እንታመም ብለን ይሄም አለ። የራሱ በጣም በረዶ ነው እና በሚቀጥለው ደግሞ ማን ይሄ ቪዲዮ ቢያንስ 100 ላይ ካገኘ በሚቀጥለው ምንድነው የምንሰራው? ኢንዶሚ የኔና አንቺ ደግሞ እንትን አለ የአርሰናል በአርሰናል ያሳዝናል። እኔና እሷ አርሰናል ይችላል አይችልም ደጋፊው አንተ እኔ ምንም ለአርሰናል ከመደግፍ ብቶ ይሻላል። ብቻ የአርሰናል አለ። ከዛ በኋላ ይሄ ቪዲዮ ላይ 100 ላይ ካገኘ ድጋሚ ደግሞ ማለት ነው አሪፍ ቪዲዮ እንደዚህ እንሰራላችኋለን። ይመቻችሁ። ይሄንኛውን አስተረፈ ሰተኛለች። ውሃው ማን ነው? ባዶ ነው፣ ሼል ብቻ ነው። እና ደግሞ ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎችን ይዤላችሁ ብዙ ቪዲዮዎችን ይዤላችሁ እመጣለሁ። ከተማውንም እንዞራለን፣ አዲስ አበባንም እየዞርን ቪዲዮ እንሰራለን። የተለያዩ ቪዲዮዎች ስለሚመጡ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ይሁኑ። ኮሜንት ላይ ደግሞ በሚቀጥለው በምን እንስራ ኮሜንት ላይ ጻፉልን። ይመቻችሁ። ቻው